ለራሳችሁ ጠላት ከራሳችሁ ውጭ ማንም የለም። ለራሳችሁ ጠላትም ወዳጅም መሆን የምትችሉት ራሳችሁ ብቻ ናችሁ። ሰይጣን አሳስቶኝ ነው፣ ሰይጣን ፈትኖኝ ነው፣ ሰይጣን እንደዚህ ያደረገኝ እያሉ ማመካኘት ፎሬቨር ስታጠፉትና ስታበላሹት ከነበረው ነገር ላይ እንዳትወጡ ያደርጋችኋል። ይልቁንስ የተሰጣችሁን የነጻ ፍቃድ ኃይል ተረድታችሁ ራሳችሁን በማወቅ ከራሳችሁ ከውስጣችሁ ካለው ጠላት ጋር መፋለም ይጠበቅባችሁ። የሰው ልጅ ጠላቱ ያለው ከውስጣችሁ የምታስቡት ክፉ ሐሳብ፣ የምታስቡት ምቀኝነት፣ የምታስቡት ጥላቻ፣ ያንን የዘራችሁትን ሐሳብ መልሳችሁ ስለምታጭዱ ነው። ስታጭዱ እገሌ እንደዚህ አድርጎብኝ፣ እገሌ እንደዚህ አድርጋብኝ፣ እገሌ እንደዚህ ሆኖ በዚህ ምክንያት እያላችሁ ሰበብ የምትደረድሩት እንጂ እያንዳንዱ ነገር ያለው ከኛ ከራሳችን ውስጥ ነው። አስተውሉ። አዳም የተሳሳተው ሔዋን በለሱን ብላ ስላበላችኝ ነው ብሎ አመካኝ። ሔዋን ደግሞ ሰይጣን በእባቡ ተመስሎ ነው እንደዚህ ይሄንን ከበላችሁ ብሎ አመካኝ። ነገር ግን ከተጠያቂነት ዳኑ አልዳኑ። ለምን? ምክንያቱም ልክ ለሔዋን ይሄንን እኮ የከለከላችሁ ይሄንን ብትበሉ እንደርሱ አምላክ መሆን ትችላላችኋል እና አምላክ የመሆንን ሐሳብ አምላክ የመሆንን ምኞት ነው ልቧ ውስጥ የዘሩ። ዜን ያ አበቀለ እንዴ አምላክ መሆን የምንችል ከሆነማ ሁሉን መግዛት የምንችል ከሆነማ ለምን አናደርገው? እሱ በተፈተነበት ነው ፈትኖ ይጣላቸው ማለት ነው። የሰው ልጅ በጣም ትኩረት ማድረግ ያለበት ሐሳቡ ላይ ነው። አሁን ምን ይሰማችኋል? ምን ታስባላችሁ? ስለ ፍቅር ታስባላችሁ? ስለ ሰላም ታስባላችሁ? መልካም ስለሆነው ነገር ታስባላችሁ? እመኑ፣ እነኝን አስባችሁ ውጤቱ በፍጹም ተቃራኒ ሊሆን አይችልም። ስለ ፍቅር ካሰባችሁ የሚገጥማችሁ ፍቅር ነው። ይሄ አሁን በየሚዲያው አንቂዎች ነን ባዮች ምናምን እንደሚናገሩት ይሄ ኒው ኤጅ የሚባለው ሃይማኖት ምናምን እንደሚባለው ምናምን አይደለም። እያንዳንዱ ባይብል ላይ ራሱ አለ። ኢየሱስ ክርስቶስ ራሱ ሲያስተምር መጽሐፍ ቅዱስ ላይ ምን ብሏል? አንዱ እንዲያደርግልህ የምትወደውን ነገር እንዲሁ ደግሞ አንተ አድርግለት ይላል። ከዛ ምን ይላል? ሕግም ነቢያትም እንዲህ ነውና። ይሄ የተፈጥሮ ሕግ ነው። የመዝራትና የማጨድ ሕግ ፎሬቨር የማይቀየር ነው። ስለዚህ ኮንሺየስሊ ቀና መሆን፣ ኮንሺየስሊ ቅንነታችሁን እያወቃችሁት የዋህነታችሁን እያወቃችሁት ነው የዋህ መሆን ያለባችሁ እንጂ የዋህነታችሁን ሳታውቁት የዋህ ብትሆኑ የሚከፍላችሁንም ውጤት አታውቁትም፣ የምታገኙትንም ውጤት አታውቁትም። መልካም ሆናችሁ መልካም ስላሰባችሁ ማለት ነው። መልካም አንድ እግዚአብሔር ብቻ ነው። በእርግጥ በባህሪው መልካም እግዚአብሔር ብቻ ነው። ግን የሰው ልጅ እኔን ምሰሉ ስለተባለ እሱን መምሰል ይቻላል። እሱን ወደ መምሰልና ወደ መሆን መንገድ እየተሳብን ስንሄድ ነው እንግዲህ መልካም ነገሮችን ልናዳብር የምንችለው ማለት ነው። ስለዚህ ውስጣችሁ ያለውን ጠላት ነው ታግላችሁ ተፋልማችሁ መጣል ያለባችሁ። የምትፋለሙት ደግሞ ምንም አይነት ሰይፍ አይደለም፣ ምንም አይነት ጦር፣ ምንም አይነት ነገር አይደለም። ጦራችሁ ሐሳባችሁ ነው የሚሆነው። ለኔጌቲቭ ሐሳብ ፖዚቲቭ የሆነ ሐሳብ፣ አልችልም ለሚለው ሐሳብ እችላለሁ በሚል ሐሳብ መተካት ከባድ ነው። እንደዚህ እንደሚያወሩት ቀላል አይደለም። ባይዘው የሰው ልጅ በአእምሮ ያሰረጸውን ሐሳብ በሌላ ሐሳብ መተካት በጣም ከባድ ነው። በጣም ትግል ሊጠይቅ ይችላል። ማሰብ ይጠይቃል፣ መመሰጥ ይጠይቃል፣ ማንሰላሰል ይጠይቃል። ከምንም በላይ ደግሞ እቀየራለሁ ብሎ ወስኖ መነሳትን ይጠይቃል። ስለዚህ እንደዚህ ወስናችሁ የምትመኙትን የምትፈልጉት ዋው እንደዚህ በኖርኩኝ ምን ነበር የምትሉትን ህይወት መኖር ትችላላችሁ። ከውስጣችሁ ያሉትን አጥሮች አፈራርሳችሁ ጣሉ። ሰላም በያላችሁበት ይሁን። በሌላ ቪዲዮ እንገናኛለን።